የተወደዳችሁና የተከበራችሁ ውድ እግዚአብሔር ቤተሰቦች እንግዲህ ዛሬ የምንገኘው በራያ ቆቦ ኢሉ ኪዳነ ምህረት አንድነት ገዳም ነው። እጅግ በጣም ደስ የሚልና ማራኪ የሆነ ቦታ ላይ ነው ያለነው። በጣም ደስ የሚል ነው። በጣም የሚያምር ነው። እንግዲህ ራያ ቆቦ ሰዎች አብዛኛው እዚህ ተሰብስበው ወንዶቹ እንደምታዩ ቅድም በሬ እያረዱ ነበረ። አሁን ደግሞ ሴቶቹ እንደዚህ ስጋውን እየከተፉ እያራረዱ ነው የምታዩቸው። ዳሱ እየተሰራ ነው። ዳሱ እዚህ ጋር ተሰርቷል። ነገ ትልልቅ የክብር እንግዶች ይመጣሉ። እንግዲህ ኢሉ ኪዳነ ምህረትን የምታውቁት ታውቃታላችሁ። እንግዲህ ሴቶቹ እዚህ ጋር ጎላው ጋር ስጋው እንደዚህ እያወጡ ነው እየከታተፉ ነው የምታያቸው። እንኳን አደረሳችሁ ማዘር። እንዴት ናችሁ? ስጋው ደርሷል። አንዱ ደግሞ ገና እየታረደ ነው። ያው እንግዲህ አመት ባሉን እንግዲህ የእመቤታችን ቤተክርስቲያንን ያስመረቅን ዝግጅት ላይ ነው የምንገኘው። እንግዲህ ኢሉ ኪዳነ ምህረትን በብዛት ራያ ሰው ሆናችሁ ሁላችሁም ታውቁታላችሁ። እመቤታችን ቅድስት ኪዳነ ምህረት ገዳም ነው። በጣም ደስ የሚል ነው። እዚህ ጋር እንደምትመለከቱ ሴቶቹ ዕቃ እያጣጠቡ ነው። እንደዚህ እንግዲህ ሴቶቹ በጣም ቅሬታ አለባቸው። ሴቶች እዚህ ጋር ጽዳት ላይ ናቸው። እዚህ ጋር ደግሞ እንግዲህ ሊጡም አለ። መለቀጡት ሊጡ ሁሉ ተዘጋጅቷል። በስማም እንዴት ደስ የሚል ነው። ይኸው ይታያችኋል። የእመቤታችን ሌላው ተጋግሮ እየተጋገረ ነው። ሊጡም እዚህ ነው። ጠላውም ይኸው በዚህ ልክ ይታያችኋል። ጠላው በስማም እንግዲህ የመሰለ ዝክር እንግዲህ እግዚአብሔር በውጭ ሀገር ያላችሁ ሁላችሁም በረከቱ ይደርባችሁ ይደረሳችሁ ብያለሁ። ጠላው በጣም የሚገርም ነው። ኧረ በስማም እንግዲህ እንደምትመለከቱት ፍልት እያለ ነው ይታያችኋል። ኧረ በስማም ጠላው እንግዲህ ይሄንን ይመስላል። በጣም ነው የሚያምረው። በጣም እመቤታችን ኪዳነ ምህረት ገዳም ኢሉ ኪዳነ ምህረት ነው ገዳሙ። እንግዲህ የተመረቀ ቤተክርስቲያኑ ተሰርቶ አልቋል። እንግዲህ የራያ እናቶች እንደምትመለከቱት ይሄን የመሰለ ጠላ በሚያምር ጠምቀውት ነው የሚገኙትኝ። ማዘርዬ እንኳን አደረሳችሁ። እንዴት ነበረ ጠላ አጠማመቁ? በጣም ሴትነት አለ ግን አዎ በጣም ተባርኳና አዎ እሷ አለች። በሁሉም ቦታ የተባረከ ነው። እንግዲህ ይሄን የምትመለከቱ ሁላችሁም ጠላው እንደዚህ ፍንቅንቅንቅ እያለ ነው። ያው ጠላ የምትወዱ እንግዲህ በውጭ ያላችሁ ምንም ልረዳችሁ አልችልም። አምሯችሁ ይቀራላ እኛ እንጠጣላችኋለን። እንግዲህ እንደዚህ ፍልት እያለ ነው። በጣም ነው የሚያምረው። በጣም ከምነግራችሁ ላይ በእውነት እንግዲህ ይሄን ቤተክርስቲያን ሁሉም ሰው የራያ እናቶች ተገንተው እንደዚህ ጠላውን ጠምቀው ሊጡን አብኩተው ሁሉም እንደዚህ አምሮበት ነው ጠላውን የምትመለከቱት። የሁሉ ጋር እንግዲህ ቤተክርስቲያኑ ሊመረቅ ቅድም በሬው ሲወድቅ አይታችኋል። አሁን ደግሞ ጠላውን ሴቶቹ ጠላውን እየጠመቁ ነው። ይኸው በዚህ ጋር ይታያችኋል። ጠላው ሁሉ በጣም ነው የሚያምረው። ገና አልተነካም። ዛሬ እንግዲህ ደስ የሚል ቀን ነው። መልከቱት ማዘርዬ በጣም ነው የሚያምረው። አንቺ ነሽ የጠመቅሽው? ማህበረ ማርያም ነው የጠመቀው? አዎ እንኳን አደረሰሽ። እንግዲህ በውጭ ሀገር ያሉት እህቶችን እንኳን አደረሳችሁ ባያችሁ። እንኳን አደረሳችሁ። ደግሞ በሰላም ለመገናኘት ያብቃን፣ ለሀገራችሁ ያብቃችሁ። አሜን። እንግዲህ አዎ እንግዲህ የጠላው እንደዚህ ፏ ብሏል። ደግሞ አሁንም ወስዳችሁ ደግሞ ወደ ከተፋው ነው ሴቶች ሽንኩርቱን ምናምን በሚከትፉበት ነው ወስዳችሁ አብራችሁን እንግዲህ ከኛ ጋር ቆዩ። ጽዳቶች በጣም አምሮባቸዋል። እዚህ ጋር ደግሞ እንደምትመለከቱት እናቶች እንደዚህ ሽንኩርቱን ክትፍትፍ እያደረጉ ነው የምታያቸው። በጣም ደስ የሚል ሁሉም ሰው እንግዲህ በማህበረሰቡ እንደዚህ ሽንኩርቱን እየከተፉ እየላጡ እናቶች በጣም እያከበሩ ነው ያሉት። በጣም ደስ የሚል ነው። እንግዲህ እግዚአብሔር በወደደና በፈቀደ እዚህ ሁላችሁም ቀጣይ ዓመትም በሌላ ቀን እናንተ የምታከብሩ ያደርጋችሁ። እንኳን አደረሳችሁ። ሽንኩርቱ በጣም እዚህ ጋር ቋቋቋቋ ያለው እዚህ ፊላውም እዚህ ጋር መጥቷል። እዚህ ጋር እንደምትመለከቱት ደግሞ የእመቤታችን የኪዳነ ምህረት ገዳሙ ነው የምትመለከቱት። እናቶች እዚህም ደከምከም ብሏቸው መሰል ቁጭ ብለዋል። አግዘዋቸው ነው መሰለኝ።
እዚህ ጋር ደግሞ እናቶች እየከተፉ ነው የምታያቸው። በጣም ደስ የሚል መንፈሳዊ ስራ ነው። እንግዲህ የምትመለከቱትኝ ወርቄ ኪዳነ ምሕረት እመቤታችን ኪዳነ ምሕረት ነው። እዚህ ጋር እንደምታዩትኝ ጎላው እየተፍለቀለቀ ነው። 2-3 በሬን የተጣለው የሚገርማችሁ። እዚህ ጋር ደግሞ እንደምትመለከቱት በዳስ ተሰርቷል። እዚህ ጋር ይታያቸዋል። እናቶች፣ ሴቶች እህቶቻችን እንጀራውን እየጋገሩ ነው የምታያቸው። እንጀራው በአይነት ነው እየተጋገረ ያለው። የራያን እንጀራ ታውቁታላችሁ መቼም በጣም ደስ የሚል ነው። እንግዲህ እንደምትመለከቱ ሴቶች፣ እናቶች፣ እህቶቻችን ደግሞ እንደዚህ እንጀራውን እየጋገሩት ነው የምታዩት። አረ እዚህማ ሴትነት አለ በጣም ይታያችኋል። እንግዲህ እንደዚህ እንደምትመለከቱት እንጀራውን እየጋገሩ እህቶቻችን በገዳማት ኢሉ ኪዳነ ምሕረት ገዳም ሁሉም ሰው እንደዚህ እንጀራውን እየጋገረ ወጡን እየሰራ በሬውን እየጣሉ እንደዚህ የምታዩትኝ ይታያችኋል ሁላችሁም ብዬ አምናለሁ። እንግዲህ ቪዲዮ የምታዩ ሁላችሁም ሼር፣ ላይክ፣ ሰብስክራይብ አድርጉ። ሁላችሁም ቤተሰብ ሁኑ። እዚህ ጋር የሚታያል ያቸው እህቶች ወረፋቸውን እየጠበቁ ነው። እዚህ ጋር ደግሞ እንደምትመለከቱት በሬው ታርዷል። በሬው እየታረደ እየመጣ እያንዳንዱ ስጋ እዚህ ጋር እየመጣ ነው። ስጋው እዚህ ጋር የተንጠለጠለ ነው። ገና እየታረደ ነው። የተቀቀለው ማየታችሁታል። እንግዲህ ይህንን ይመስላል። ሁላችሁም ክቡራትና ክቡራን ውድ አሌክስ ራያ የዩቲዩብ ቻናል ቤተሰቦች ሁላችሁም ባላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ቪዲዮ የምታዩ ሁላችሁም ሼር፣ ላይክ፣ ሰብስክራይብ አድርጉ። ኢሉ ኪዳነ ምሕረት እመቤታችን በረከቱ ይደርባችሁ ይደርብን እላለሁኝ። እዚህ ጋር ደግሞ ወንዶቹ ፊላውን አምጥተው መሰል ደከም ብሏቸው ተኝተዋል። እንኳን አደረሳችሁ። ፊላውን አምጥተው እዚህ ጣላቸው ምናምን እየቀማመሱ ነው። ይሄ የምትመለከቱት እንግዲህ ቤተ እግዚአብሔር ውስጥ ላይ ምግቡ ሁሉ ነገር እየተዘጋጀ ነው ያለው። ይቅርታ በጣም ደስ የሚልና በጣም ልብ የሚነካ የበረከት ስራ ነው። እናቶችም አሉ እዚህ ጋር ስንት ገደል ተደከመኝ ሰለቸኝ ሳይሉ እዚህ ጋር ሁላቸውም እንደምታያቸው ልጆቻቸው ጋራ እንደዚህ እየሰሩ የምታያቸው ወጡም በጎን ሽንኩርቱ በከተፋ በጎን ሁሉም ነገር በቃ የተዘጋጀ ነው። እንግዲህ የምትመለከቱትኝ የእመቤታችን ኢሉ ኪዳነ ምሕረት ገዳም ቤተክርስቲያኑን ተፈጽሞ ተሰርቶ ስላለቀ ምርቃት ለማድረግ ሁሉም ሰው ዝግጅት ላይ ነው የሚገኘው። ሁላችሁም እንግዲህ ቪዲዮ የምታዩ ሁላችሁም እግዚአብሔር ቤተሰቦች በቅንነት ሰብስክራይብ አድርጉ፣ ሼር አድርጉትኝ። ብዙ ሰዎች ይሄን እንግዲህ ወደ ለገዳሙ ብዙዎች መርዳት የሚፈልጉ ስለሚኖሩ ስጋጃም ቢሆን ምንም ቢሆን ጧፍ ገዳሚቱ ትንሽ ግዳፍ ስለሚያስፈልጋት ሁላችሁም የበረከት ተሳታፊ እንድትሆኑ ነው የምለው።